ሂሳብን ስንማር የማይጠፋ ነገር ቢኖር ሎጋሪዝም ነው። እንደዚህ ያሉ ነገሮችን በተለያዩ የሂሳብ መጽሐፎች ላይ ማየትም የተለመደ ነው። እስቲ ዛሬ ሎጋሪዝም ምን እንደሆነ መጀመሪያውኑ ለምን እንደተፈጠረ ለማየት እንሞክር። አንድ ትልቅ ቁጥር አለን እንበል። 1 0 0 0 0 0 0 0 እያለ የሚቀጥል 30 ዜሮዎች ያሉት ቁጥር። የቁጥሩ ስም ለማታውቁት ኖኒሊዮን ይባላል። ወይም ደግሞ በጣም ትንሽ ቁጥር አለን እንበል። ልክ እንደ 0.0000000 ምናምን ብሎ አንድ እንደሚል ቁጥር ማለት ነው። እስቲ እነዚህን ቁጥሮች ከሌሎች ትላልቅ ቁጥሮች ጋር እናባዛ ብንል ምን ያህል እንደሚያስቸግረን አስቡት። እንኳን በእጃችን ይሄን ሁሉ ቁጥር ልናባዛና ልናካፍል በካልኩሌተር ራሱ ብንሞክረው ካልኩሌተሩ ከተወሰነ ቁጥር በኋላ ወደዛ አልችልም ነው የሚለን። ከ17ኛው ክፍለ ዘመን በፊት የነበሩ ማቴማቲሽያንስ በጣም ትላልቅ ወይንም ትናንሽ ቁጥሮችን መደመርና መቀነስ ወይም ማባዛት ቀናትን አንዳንዴም ወራትን ይፈጅባቸው ነበር። በአጭሩ መከራቸውን ነበር የሚበሉት። ይህንን ችግር ለመፍታት በ1641 ጆን ናፒየር የሚባል ማቴማቲሽያን አንድ ጆርናል አሳተመ። ችግሩ ምን ያህል አስቸጋሪ እንደነበር የምትረዱት የናፒየር ጆርናል ርዕስ ስር ዲስክሪፕሽን ኦፍ ማርቨለስ ሩል ኦፍ ሎጋሪትም ያስደናቂ የሎጋሪዝም ህጎች መግለጫ የሚል ነበር። በሎጋሪዝም ውስጥ ሎጎስ ማለት ሬሽዮ ማለት ሲሆን አርቲሞስ ማለት ደግሞ ቁጥር ማለት ነው። እስቲ ሎጋሪዝምን እንደዚህ ብላችሁ አስቡት። የመደመር ኢንቨርስ ሮል መቀነስ ነው። የማባዛት ኢንቨርስ ሮል ማካፈል ነው። የኤክስፖነንቶች ኢንቨርስ ሮል ደግሞ ሎጋሪዝም ነው። ለምሳሌ 100 የሚል ቁጥር ቢኖረን 100ን የምናገኘው 10ን ሁለቴ እርስ በርስ ስናባዛው ነው። ስለዚህ 100 በኤክስፖነንት መልክ ሲጻፍ 10 ሬዝድ ቱ 2 ይሆናል ማለት ነው። 10 እርስ በርሱ የሚባዛው ቁጥር ሲሆን ቤዝ እንለዋለን። 2 10 100ን ለመስጠት የሚባዛበት የጊዜ መጠን ሲሆን ኤክስፖነንት እንለዋለን። 100 10ን ሁለቴ አባዝተን የምናመጣው ውጤት ነው። ይህንን ወደ ሎጋሪዝሚክ ኤክስፕሬሽን ስንቀይረው እንዲህ ይሆናል። የኤክስፖነንታችን ቤዝ የሎጋሪዝማችንም ቤዝ ይሆናል ማለት ነው። ሪዛልታችን የሆነውን 100ን እዚህ ጋር ስንጽፈው ኤክስፖነንታችን ውጤት ይሆናል። እንዴት እንደተለወጠ በደንብ ይዩት። በዚህ መሰረት 2 የሎጋሪዝማችን ቫልዩ ናት ማለት ነው። 10ን ስንቴ ብናባዛ 100 እንደምናገኝ ትነግረናለች። ይሄ ማለት 10 ማለት 10 ሬዝድ ቱ 1 ነው። 100 ማለት 10 ሬዝድ ቱ 2 ነው። 1000 ማለት 10 ሬዝድ ቱ 3 ነው። እንዲህ እያለን ሌሎቹንም እንገልጻለን። ይሄ ማለት የ10 ሎጋሪዝሚክ ቫልዩ 1 ነው። የ100 ሎጋሪዝሚክ ቫልዩ 2፣ የ1000 3 እያለ ይቀጥላል ማለት ነው። እነዚህ ሎጋሪዝሚክ ቫልዩ ናቸው። ቁጥሮቻችን ትናንሽ ቢሆኑስ? ለምሳሌ 0.1 0.01 0.001 0.0001 እያለ ብንቀጥልስ? ለምሳሌ 0.01ን ወደ ኤክስፖነንት ስንቀይር ከዚህ ጋር ወደ ኋላ 1 2 ብለን ስንቆጥር 10 ሬዝድ ቱ -2 የሚል ውጤት እናገኛለን። 10 የምትባዛው ቤዝ ስትሆን -2 ኤክስፖነንት 0.01 ደግሞ ሪዛልት ይሆናል። ይህንን ኤክስፕሬሽን ወደ ሎጋሪዝሚክ ስንቀይረው ልክ እንደቀድሙ ወደዚህ ፎርማት ይቀየራል። አሁንም አቀያየሩን በደንብ ይዩት። ስለዚህ የ0.01 ሎጋሪዝሚክ ቫልዩ -2 ይሆናል ማለት ነው። ይሄ ማለት 0.1 ማለት 10 ሬዝድ ቱ -1 ማለት ሲሆን 0.01 ማለት ደግሞ 10 ሬዝድ ቱ -2 ማለት ነው። 0.001 ማለት 10 ሬዝድ ቱ -3 እያለ ይቀጥላል። ስለዚህ እነዚህ ሎጋሪዝሚክ ቫልዩዋችን ይሆናሉ ማለት ነው። ይህን ካወቅን እስቲ አንድ የቁጥር መስመር እንሳል። በዚህ የቁጥር መስመር ከኔጋቲቭ 3 ወደ ኔጋቲቭ 2፣ ከኔጋቲቭ 2 ወደ ኔጋቲቭ 1፣ ከኔጋቲቭ 1 ወደ 0፣ ከ0 ወደ 1፣ ከ1 ወደ 2፣ ከ2 ወደ 3 ብንሄድ በመሃላቸው ያለው ልዩነት አንድ ነው። በአንዳንድ እየጨመረ በአንዳንድ እየቀነሰ ነው የሚሄደው። አንዳንድ እየጨመርን ትላልቅ የሆኑትን እነዛ ሁሉ ዜሮ ያላቸውን ቁጥሮች ጋር እንድረስ ብንል it is literally impossible። ነገር ግን ቅድም ያገኘናቸውን ሎጋሪዝሚክ ቫልዩስ ወደ ቁጥር መስመሮቹ ብናስገባ በዜሮና በአንድ በአንድና በሁለት በሁለትና በሶስት መሃል ያለው ልዩነት 10 እጥፍ ይሆናል። ምክንያቱም ቅድም እንዳለው አንድ ሪፕሬዘንት የምታደርገው 10ን፣ ሁለት ሪፕሬዘንት የምታደርገው 100ን፣ 3 ሪፕሬዘንት የሚያደርገው 1000 ነው። ወደ ኔጋቲቭ ስንመጣ ደግሞ ኔጋቲቭ 1 ሪፕሬዘንት የሚያደርገው 0.1ን፣ ኔጋቲቭ 2 ሪፕሬዘንት የሚያደርገው 0.01ን፣ ኔጋቲቭ 3 ሪፕሬዘንት የሚያደርገው 0.001ን ነው። እርስ በርሳቸው የሚበላለጡት በ10 እጥፍ ነው። ይሄ የሆነው ደግሞ በሎጋሪዝሚክ ስኬል ነው። በዚህ መንገድ ሎጋሪዝምን በመጠቀም ትላልቅ ቁጥሮችን ሪፕሬዘንት ማድረግ ትችላላችሁ። ግን አሁን ይሄንን እንዴት ነው የምንጠቀመው ልትሉኝ ትችላላችሁ። ታሳያችሁ። ሩቅ ሳንሄድ በኬሚስትሪ ስለ ፒኤች ስኬል ተምረናል። ስለ ፒኤች ስንማር ከ1 እስከ 14 ስኬል ቫልዩ ሰጥተነው የኛ ፒኤች ቫልዩ ከ7 በታች ሲሆን አሲዲክ፣ 7 ሲሆን ኒውትራል፣ ከ7 በላይ ሲሆን አልካላይን ወይንም ቤዚክ ነው እንላለን። ግን ይሄንን ከየት ያመጣ ነው ይመስላችኋል? ይህንን ያመጣ ነው ከሎጋሪዝሚክ ስኬል ነው። ሎጋሪዝሙ ይህንን ይመስላል። እዚህ ኢኩዌዥን ላይ ቅድም እንዳየነው 10 ቤዝ ነው።
ስኬላችን በ10 እጥፍ እንደሚጨምር ይነግረናል። ሃይድሮጅን ኮንሰንትሬሽን ሪዛልት ሲሆን ፒኤች ደግሞ ሎጋሪዝሚክ ቫልዩ ነው ማለት ነው። ቅድም እንዳደረግነው እስቲ በደንብ ለመረዳት የፒኤች ስኬሉን ወደ ቁጥር መስመር እንውሰደው። ቤዛችን 10 በመሆኑ በ0 እና በ1 በ1 እና በ2 በ2 እና በ3 በ3 እና 4 መሃል ያለው ልዩነት በ10 እጥፍ እየጨመረ ይሄዳል። አሁንም ከ0 እስከ 7 ያለውን አሲዲክ፣ 7ን ኒውትራል፣ 7 እና ከዛ በላይ ደግሞ ሲሆን አልካላይን ወይንም ቤዚክ እንላለን። ሐሳቡን በደንብ እንድትረዱት ይህንን ልንገራችሁ። በኬሚካላችን ውስጥ የሃይድሮጅን ኮንሰንትሬሽን ብዙ ከሆነ አሲዲክ እንለዋለን። ነገር ግን የሃይድሮጅንና የሃይድሮክሳይድ ኮንሰንትሬሽን እኩል ከሆነ ኒውትራል ስንለው፣ የሃይድሮክሳይድ ኮንሰንትሬሽን የሚበዛ ከሆነ ቤዚክ ወይንም አልካላይን እንለዋለን። ለምሳሌ በፒውር ውሃ ውስጥ የሃይድሮጅን ኮንሰንትሬሽን 0.000001 ነው። 0.000001ን ወደ ኤክስፖነንት ስንቀይረው 10 ሬዝድ ቱ -7 ይሆናል። ይህንን ወደ ፒኤች ሎግ ኦፕሬሽን ውስጥ ስንከተው ይህን እናገኛለን። ለጊዜው ኔጋቲቭን ትተን የቀረውን ካልኩሌሽን ስንሰራ -7ን እናገኛለን። -7ን ከዚችኛዋ ኔጋቲቭ ጋር ስናባዛ +7 ይሰጠናል። በሎግ ኦፕሬሽናችን ውስጥ ኔጋቲቭ የጨመርነው የሃይድሮጅንና የሃይድሮክሳይድ ኮንሰንትሬሽን በጣም ትንሽ ከመሆኑ የተነሳ የሎግ ቫልዩዋችን ኔጋቲቭ ስለሚሆንና ፒኤች ቫልዩዋችን ፖዚቲቭ እንዲሆን ኔጋቲቭን ለማጣፋት ብለን የጨመርነው። ስለዚህ የውሃው ፒኤች ቫልዩ 7 ሲሆን ይህንን 0.000001 ወደ 7 ፒኤች ቫልዩ ቀይረን በቀላሉ አንደርስታንድ ማድረግ ችለናል ማለት ነው። ከዚህ በተረፈ ሎጋሪዝሚክ ስኬልን በጣም ብዙ ነገሮች ውስጥ መጠቀም ትችላላችሁ። ለምሳሌ አስትሮኖሚካል ርቀቶችን መለካት ከፈለጋችሁ የምትጠቀሙት ሎጋሪዝሚክ ስኬል ነው። ኢቭን የመሬት መንቀጥቀጥ ሬክታር ስኬል ሎጋሪዝሚክ ስኬልን ይጠቀማል። እንደውም እችን የመጨረሻን ነገር ልንገራችሁ። ለምሳሌ ዜና ላይ በ5.9 ሬክታር ስኬል የተመዘገበ የመሬት መንቀጥቀጥ ምናምን እያሉ ሲዘግቡና በ3.9 ሬክታር ስኬል የተመዘገበ የመሬት መንቀጥቀጥ ተመዘገበ ሲሉ ስለ ሎጋሪዝሚክ ስኬል እየተወራ ስለሆነ እናንተ ከፈለጋችሁ በእነዚህ የሁለት መሬት መንቀጥቀጦች መካከል ያለውን ልዩነት ማወቅ ትችላላችሁ። የመጀመሪያው መሬት መንቀጥቀጥ 5.9 ሬክታር ስኬል ሲሆን ሁለተኛው መሬት መንቀጥቀጥ 3.9 ሬክታር ስኬል ነው። ስለዚህ 5.9 ላይ 3.9 ሲቀንሱ በሁለቱ መካከል ያለው ልዩነት 2 ነው። በመጀመሪያ በ10 እጥፍ ከዛም በሌላ 10 እጥፍ ያድጋል። ስለዚህ የመጀመሪያው የመሬት መንቀጥቀጥ ሁለተኛውን የመሬት መንቀጥቀጥ በ100 እጥፍ ይበልጣል ማለት ነው። ብቻ ለማንኛውም በአጭሩም ቢሆን ዋናው የሎጋሪዝም ሐሳብ ይህ ነው።